ከዛስ ትላንት ሽንት ቤት የቻልሽ የማዳምን ግልምጫ የቻልሽ አንድ ቤት ታፍነሽ መቀመጥ የቻልሽ የሰዎችን ንግግር የቻልሽ እያለ መብላት የተከለከልሽ ፍሪጅ የተቆለፈብሽ ምናልባት ደግሞ ስትበይ በመብላትሽ ሲገላምጡሽ ሳትበይ ጨጓራሽን የታመምሽ አንቺ ሴት በነፃነት ብስኩት በሻይ እየበላሽ መስራት አይከብድሽ በፍጹም ነው የማይከብድሽ ለራስሽ ንገሪው መቻልሽን ንገሪው አቅምሽን ንገሪው ብቻሽን መወሰን እንደምትችይ ንገሪ ጊዜው እንደሆነ ግን ወቂ ይሄንን ለማድረግ የመጀመሪያውም ነገር ጊዜ ነው ወይ እዚህ ከዚያ ሀገር ለመሄድ ጊዜ አስቀምጠሻል ለመምጣት ጊዜው ነው ወይ የ12 የ14 ዓመት ልጅ አይደለም አይደለ ያ ማለት አንቺ 30 40 ዓመትሽ ካለፈ በኋላ መምጣት ልክ እንዳልሆነ ያወቅሽ ስህተት አትስሪ ነይ ስትመጪ ቅድም ያልኩሽን ነገሮች እንዳለ ማዘጋጀትሽን እንዳትረሽ ወደ ሀገርሽ ስትመጪ ምን ማድረግ እንዳለብሽ ከሰው ምንም መጠበቅ እንደሌለብሽ ለምን አበባ ይዘው አልመጡም ለምን ሀጋላ አረጉኝ ለምን ፍቅር አልሰጡኝ ለያንዳንዱ ነገር ምንም ከማንም አትጠብቂ ስለሰጠሻቸው አይወዱሽም ይሄ የኔ መርህ ነው ሰው በሰጠሽው ቁጥር መስጠትሽ የተቋረጠ ቀን መስጠት ያቆመች ወይ ደግሞ የሚሰጣት ነገር የተከለከለች ሴት አትፈልግም አንቺ ካንቺ በላይ አንቺ መስጠት ነው የሚያስፈልገው ስለዚህ በህይወታችን ውስጥ የውሳኔ ሰው መሆን አለብን ቀንድ ሊኖረን ይገባል ቀንድ ያስፈልገናል የሆነ ነገር ላይ ልንዋጋ ይገባል መከልከልን ካወቅን መከልከል መቻል አለብን ማንን ነው መንከለክለው የት ነው መንከለክለው ለምንድን ነው መንከለክለው በደንብ እናውቃለን የከለከሉንን እንከለክላለን በራሳችን ላይ አንደራደርም በእድሜሽ ላይ እንዳትቀልጅ 30 ዓመት 35 ዓመት እኔ